ከተማ ውስጥ ትልልቅ አጥር አጥረን በካሜራና በዘበኛ ተጠብቀን እንኖራለን። አንዱ ጌታ አንዱ ሎሌ ሆኖ ይኖራል። አንዱ መርሴዲስ ውስጥ አንዱ አውቶቡስ ውስጥ ይጋፋል። ግን ወዳጄ ይሄ ሁሉ ልዩነት እስከ ቀብር ስነ ስርዓት ድረስ ብቻ ነው። መቃብር ስፍራ ሄዳችሁ ታውቃላችሁ? እዛ የሚኒስትር አጥንትና የጭሰኛ አጥንት አይለይም። የዚያ ሁሉ ዘረኛ አፈር ከአንድ አይነት መሬት ጋር ተቀላቅሏል። የዚያ ሁሉ ትዕቢተኛ አፍ በአፈር ተሞልቶ ዝም ብሏል። ያ ሁሉ የኔ ነው ሲል የነበረ እጅ ባዶውን ተዘርግቷል። መቃብር ማለት የሰው ልጅ ትዕቢት የሚሰበርበት ሙዚየም ነው። ታዲያ ለምን እንገዳደላለን? የሚያሳዝነው በሕይወት እያለን መሬት ይዞብኛል፣ ድንበር ገፍቶብኛል፣ ዘሬን ሃይማኖቴን ነክቶብኛል ብለን የምንገዳደለው መጨረሻ ላይ ሁላችንም የምንገባበት 2 ሜትር ጉድጓድ ጠልተን አይደለም። በሕይወት ሳለን የማንጠግበው መሬት ስንሞት እንዴት ይበቃናል? መልሱ ቀላል ነው። የሰው ልጅ አይኑ የሚሞላው ባፈር ብቻ ነው። የሀብታም ለቅሶንና ደግሞ የድሃን ለቅሶ እናወዳድረው ወይም እንመልከተው። አዎ ለቅሷችን ይለያይ ይሆናል። ሀብታሙ በሳጥን ድሃው በሸማ በአቡጀዲ ይቀበር ይሆናል። ሀብታሙ ሐውልት ይቆምለታል፣ ድሃው ሳር ይበቅልበታል። ግን ከታች ያለው ትል የሀብታሙን ስጋ ኬክ ብሎ አይበላም፣ የድሃውን ስጋ ፍርፋሪ እንጀራ ብሎ አይንቅም። ትሉ ሁሉንም እኩል ነው የሚበላው ወዳጄ። ታዲያ በምድር ላይ የምናሳየው ይህ ሁሉ ድራማ፣ ይህ ሁሉ ማስመሰል፣ ይህ ሁሉ ጭካኔና ንቀት ለማን ነው? መልሱን ለእናንተ ልተወው። ጥያቄ፣ ዛሬ ማታ አልጋህ ላይ ስትተኛ እንደምትነቃ እርግጠኛ ነህ? ካልነቃህስ የሰበሰብከው ብር፣ የገነባኸው ቤት፣ የተጣላኸው ሰው ምን ዋጋ አላቸው? ወዳጄ ሞት አይቀርም። የማይቀረውን ሞት እየጠበቅን ለምንድን ነው የማይጠቅም ጠላትነት የምናተርፈው? እስቲ ሞትን እንደ መካሪ እንጂ እንደ ጠላት አትየው። ምክንያቱም ሞት ትዕቢትህን ስለሚያስተነፍስልህ ብቸኛው እውነተኛ ጓደኛህ እሱ ነው።